ሰላም እንደምን አመሻችሁ የዩቲዩባችን ቤተሰቦች። በዛሬው ዕለት በገላን ኮንዶሚኒየም አቃቂ ቃሊቲ ክፍለ ከተማ አርቲስት ሃጫሉ ሁንዴሳ ባልታወቁ ግለሰቦች በተተኮሰበት ጥይት ህይወቱ አልፏል። ይህ አርቲስት ጥይቱ ከተተኮሰበት በኋላ ወደ ጥሩነሽ ቤጂንግ ሆስፒታል ቢያመራም እና ከፍተኛ ርብርብ ቢደረግም ህይወቱን ማትረፍ እንዳልተቻለ ቲክቫህ እና የተለያዩ የሶሻል ሚዲያዎች እየዘገቡ ይገኛል። ይህ አርቲስት በስራዎቹ በኦሮሞ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አልፎ ተርፎም ሙሉ የኢትዮጵያ ህዝብ የሚወደውና የሚያደምጠው አርቲስት ነበር። የአርቲስት ዛሬ ህይወቱ ያለፈ ሲሆን የሰራቸው ስራዎች ግን በህዝቡ ዘንድ ሁሉ ጊዜም ይኖራሉ። የኦሮሞ ህዝብ ላይ አርቲስት ሃጫሉ ሁንዴሳ ሲሰራቸው የነበሩ ስራዎች እጅግ በጣም ከፍተኛ ናቸው። የህዝቡን ብሶት ያንጸባረቀ ንጉስ ሙዚቀኛ ነበር። ነገር ግን ዛሬ ህይወቱ ማለፉ ከተነገረበት ሰዓት አንስቶ በተለያዩ ሶሻል ሚዲያዎች ላይ ሁሉም ሰዎች ሀዘናቸውን እየገለጹ ይገኛሉ። አርቲስቱ የሰራቸው ስራዎች በሙሉ የኦሮሚያን ባህል የሚያንጸባርቁ የኦሮሚያን የተለያዩ አካባቢዎችን የሚያሳዩና እንዲሁም የህዝቡን ስሜት ነበረ ሲገልጽ የኖረው። አሁን በቅርቡ ባደረገው ኢንተርቪው ላይ ከኦሮሚያ ባንክ 10 ሚሊዮን ብር ብድር ማግኘቱንና በዛም ብድር የተለያዩ ንግዶችን እየሰራ እንደሆነ ገልጾ ነበር። የሆነ ሆኖ አርቲስቱ ከዚህ ዓለም በዛሬው ዕለት በሞት ተለይቷል። ለአድናቂዎቹና ለሙሉ ቤተሰቦቹ መጽናናትን እየተመኘን ለመላው የኦሮሚያ ክልል ነዋሪዎችና ህዝቦች እንዲሁም አጠቃላይ የሀገራችን የሃጫሉ ሁንዴሳ አድናቂዎች ከልብ መጽናናትን እንመኛለን። ሃጫሉ ሁንዴሳም ከዚህ ዓለም በሞት የተለየበት ቀን ነው ዛሬ። ሰው ነፍሱን እግዚአብሔር በገነት ያኑረው። እናመሰግናለን።